እሺ እንኳን ደስ አለ። እንኳን አብሮ ደስ አለ። እሺ ስምህንና ከየት ደብር እንደሆንክ አስታውቅ። እሺ ስሜ ተመስገን ግርማ ይባላል። የመጣሁት ደግሞ ከአዳማ ናዝሬት ከቅዱስ እግዚአብሔር አብ ፈለገ ብርሃን ሰንበት ትምህርት ቤት። መስገን የስንተኛ ዓመት ዙር ተማሪ ነህ? በአዲስ አበባ ማዕከል የስነ ስዕል ክፍል 5ኛ ዙር የስነ ስዕል ተማሪ ማለት ነው። ስንት ስዕላቶችን ስለሃል? ለ10 ወር ከተማርን በኋላ እንግዲህ ለመመረቂያ ስራ እንደ እግዚአብሔር ፈቃድ 3 ስራዎችን ሰርቻለሁ። የሰልኳቸው ስዕላቶች በ3 አይነት ናቸው። አንደኛ የብራና ስዕል፣ ሁለተኛ የሸራ ስዕል፣ ሶስተኛ ደግሞ የገበታ ስዕሎች ናቸው። በብራና ስዕል የሳልኩት የእመቤታችንን የደብረ ምጥማቋን ስዕል ነው። በሸራ ደግሞ የሳልኩት የኢትዮጵያዊ ጻድቅ ብፁዕ አቡነ ጴጥሮስ ስዕል ሲሆን በገበቴ የሳልኩት ደግሞ የቅዱስ እግዚአብሔር አብን ስዕል ነው ማለት ነው። 3ቱን ስዕሎች ሰርቻለሁ። እነዚህ 3ቱን ስዕላቶች ልትመርጥበት የቻልካቸው ምክንያቶች ምንድን ናቸው? ምርጫው እንዴት ነው መሰለሽ? የመጀመሪያው ትምህርት ቤቱ ራሱ ነው የሚሰጥሽ። በተለይ ይሄ የብራና ስዕሎች በትምህርት ቤቱ በራሱ ሪኮመንድ የምትደረጊው አንዳለ፣ ሁለቱም ግን በራሳችን ምርጫ የምንሰራቸው ናቸው ማለት ነው። ስለዚህ ከዛ አንጻር ምንድን ነው የእመቤታችን የደብረ ምጥማቋን ስዕል የሳል ነው ትምህርት ቤቱ ሪኮመንድ አድርጎ የሳል ነው። የአቡነ ጴጥሮስን የሳልኩት ግን ምንድን ነው በዘመናችን ያሉ ሰማዕት ናቸው። አንደኛ በጣም በስፋትም ደግሞ ሰው ስዕሎቿን አያውቀውም። ታሪካቸውን በደንብ በስፋት ከማስተዋወቅ አንጻር በሚል ነው። የቅዱስ እግዚአብሔር አብን ስዕል የሳልኩት ደግሞ ያው የማገለግልበት ደብር ስለሆነ ካለኝ ፍቅር የተነሳ ነው የሳልኩት ማለት ነው። በተማርክባቸው 10 ወራቶች ላይ የነበረው የትምህርት ጉዞ ምን ይመስል ነበር? ሁሉም አልጋ ባልጋ አይሆንም። በእርግጥ የተወሰኑ ችግሮች እንዳሉት ሁሉ ግን ያወቅናቸው የተማርንባቸው እውቀቶች በጣም አስፈላጊና ጥሩ የሚባሉ ናቸው። ቅዱሳን ስዕላትን ስንስል ምን አይነት ከሳሊያን ምን ይጠበቃል የሚሉትን በደንብ በስፋት ያየንበት፣ የጥንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳሳል ዘይቤዎች ምን ይመስላሉ የሚለውን በደንብ ያወቅንበት ስለሆነ እኔ ትልቅ እውቀት አግኝቻለሁ ብዬ አስባለሁ። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ማስተላለፍ የምፈልገው መልእክት ምንድን ነው? በቅዱሳን ስዕላት አገልግሎት መሳተፍ የሚፈልጉ ካሉ ተምረው ማገልገሉ በጣም ትልቅ አድቫንቴጅ አለው እና ከዛ አንጻር ምንድን ነው በማዕከሉ መጥተው እንዲማሩ እንዲሁም ደግሞ እንደዚህ ያሉ የስዕል አውደሪዎች ሲከፈቱ መጥተው በመጎብኘት ትላልቅ ትምህርቶችን መሳተፍ ቢችሉ የሚል ሀሳብ አስተላልፋለሁ። ቀጥሎ ስለ ስዕል ትንሽ ታስረዳናለህ? በደስታ። እሺ ተመልሰን መጥተናል። በብራና ላይ የተሳለው ስዕል ሲሆን የእመቤታችን የደብረ ምጥማቅን ስዕል ነው ማለት ነው። በ18ኛው መቶ ክፍለ ዘመን በሁለተኛው ጎንደር አሳሳል ዘይቤ የተሳለ ስዕልን መሰረት አድርጎ የተሳለ ማለት ነው። መነሻ ሀሳቡ ከዛ ሲሆን የተሳለበት አሳሳል እንግዲህ የእመቤታችን በግብፅ ሀገር በደብረ ምጥማቅ ለ5 ቀን የተገለጠችበትን መሰረት ያደረገ ስዕል ነው ማለት ነው። እንደምንመለከተው እመቤታችን በብርሃን መርከብ ላይ ተቀምጣ መላእክት ከበዋት በግራና በቀኝ ደግሞ ለሁሉም ምዕመናን ተገልጣ ለወንዶችም ለሴቶችም ለካህናትም ለምዕመናንም ጭምር እኩል ማለት ለአማኞች ብቻ ሳይሆን ለእኩል እንደተገለጠች ለማሳየት ምዕመናንን በዚህ መልኩ አድርገናል። ከስዕል ላይ ደግሞ የምንመለከተው መላእክትንና ሰማዕታት ከእግሯ በታች ለክብሯ እየሰገዱ ማለት ነው። እዛ እንግዲህ ሰማዕታት መሆናቸውን ለመግለጽ ፈረሶችን ተጠቅመናል። ምክንያቱም በቤተ ክርስቲያናችን አሳሳል ምንድን ነው ሰማዕታት ሲሳሉ በፈረሶች ላይ ሆነው ስለሚሳሉ ለክብሯ ሲሉ ደግሞ ከፈረስ ላይ ወርደው እየሰገዱ ያለውን ማለት ነው የሚያሳየው። በጣም የሚያምር ስዕል ነው። በዚህ አጋጣሚ ወደ ሁለተኛው ስዕል መተናል። ሁለተኛው ስዕል ደግሞ እንዳልኩሽ በራሳችን ምርጫ በሸራ ላይ የምንስለው ስዕል ነው። እኔ ደግሞ የመረጥኩት ቅድም እንደነገርኩሽ የኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስን የሳልኩት ማለት ነው። ታሪካቸውን ስንመለከት በ1875 ዓ.ም የተወለዱ ሲሆኑ በደብረ ሊባኖስ ብዙ እውቀትን የተማሩ እንዲሁም ደግሞ ኢትዮጵያ የመጀመሪያዎቿን የራሳቸውን ጳጳሳት የሾመች ግን የመጀመሪያው ጳጳስ ነበሩ ማለት ነው። በ1828 ዓመተ ምህረት ደግሞ ጣሊያን ኢትዮጵያን በወረረችበት ጊዜ ትልቅ ተጋድሎን የፈጸሙ አባት ናቸው። ምዕመናንን በማስተማር ሀገሬን አሳልፌ አልሰጥም ቤተክርስቲያኔን እጠብቃለሁ በማለታቸው ምክንያት በጣሊያን ወታደሮች ትልቅ እስራት እንግልት ከደረሰባቸው በኋላ በሐምሌ 22 ቀን በ1928 ዓመተ ምህረት ሰማዕትነትን የተቀበሉ ናቸው። እዚህ ጋር እንግዲህ ስዕሉን ስንመለከት አለባበሳቸው ጵጵስናን በሚገልጽ መልኩ ጳጳስ ስለነበሩ ብፁዕ ስለን ስንገልጣቸው ጵጵስናን በሚገልጽ መልኩ የተሳሉ ናቸው። መስቀልና መጽሐፍ ይዘው መሳላቸው ደግሞ መስቀል የያዙት ሰማዕትነትን በተቀበሉበት ወቅት በመስቀላቸው ህዝቡን እየባረኩ ያጸኑ እንደነበር እንዲሁም ደግሞ በቃለ እግዚአብሔር ህዝቡን ያስተምሩ እንደነበር ለመግለጽ ነው።
በሰንሰለት ታስረው እዚህ ጋር እንመለከታቸዋለን። እሱ ደግሞ የደረሰባቸውን የእስር እንግልት ለማሳየት ሰንሰለት ተደርጎ ይሳላል ማለት ነው። ሌላው ደግሞ የምንመለከተው እዚህ ጋር መሳሪያ አለ። መሳሪያ መሳሉ ሰማዕትነትን የተቀበሉበት በመሳሪያ እዚህ ጋር ስንቆጥረው ደግሞ 8 ጥይቶች አሉት ማለት ነው። ያ 8 ጥይት ምንድን ነው? በ8 ጥይት ተደብድበው ሰማዕትነትን የተቀበሉ ሰማዕት እንደሆኑ ያሳየናል ማለት ነው። እንግዲህ ዘመንን እግዚአብሔር ይባርክልን። የመጨረሻው ጥያቄ የሚሆነው በጣም ብዙ ስዕላቶች አሉ። ከአንተ ስዕል ውጪ በጣም ደስ ያለ ቅዱስ ስዕል የትኛው ነው? ስነ ስቅለት ስዕል፣ የኒቆዲሞስ የስነ ስቅለት ስዕል፣ አፄ ገብረ መስቀል ስዕል በጣም የሚያምር ነበረ። ወንጃቸዋለሁ። ብዙ አሉ ግን አሁን እስቲ በዚህ ሳለ ማስታወስ ስላልቻልኩ። እሺ